ነብዩ መሐመድ ረሱል ሰለላሁ ዐለይሂ ወሰለም መልካም ንግግር ሰደቃ ነው ብለዋል። መልካም ንግግር መናገር ካልቻላችሁ ዝም በሉ፣ በፍጹም መጥፎ ቃላት እንዳታወጡ ሲሉ መክረዋል። ነብዩ ሰለላሁ ዐለይሂ ወሰለም አሻሚ ባልሆነ ግልጽ ቃላቸው እንዲህ ብለዋል። እነሆ እኔ የተላኩት መልካም ስነ ምግባሮችን ላሟላ ዘንድ ነው ብለዋል። ለነብዩ ሰለላሁ ዐለይሂ ወሰለም መላክ ምክንያት ከሆኑ ነገሮች አንዱና ዋነኛው ግላዊና ማህበራዊ ስነ ምግባሮችን ማሳደግና ማረቅ ነው። በትንሣኤ ቀን ሚዛን ላይ እጅግ በጣም ክብደት ከሚያነሱ ወይም ከሚደፉ መልካም ስራዎች መካከል መልካም ስነ ምግባር ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በሚዛን ላይ ተደርጎ ከጥሩ ስነ ምግባር የበለጠ የሚከብድ ነገር የለም። የጥሩ ስነ ምግባር ባለቤት የጾመኛና የሰጋጅ ደረጃን በእርሱ ይደርሳል። በእስልምና ሃይማኖት ጥሩ ስነ ምግባር ጀነት ወይም ገነት ለመግባት ዋነኛ ምክንያት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የሰው ልጅን በብዛት ጀነት የሚያስገባው አላህን መፍራትና ሰናይ ስነ ምግባር ነው ብለዋል። የጥሩ ስነ ምግባር ባለቤት የትንሣኤ ቀን ለነብዩ ሰለላሁ ዐለይሂ ወሰለም እጅግ የቀረበ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በትንሣኤው ቀን እኔ ዘንድ እጅግ ተወዳጃችሁና በስፍራም ለኔ የበለጠ ቅርባችሁ ከናንተ መካከል በስነ ምግባሩ በላጫችሁ ነው። መልካም ስነ ምግባር በጀነት ከፍተኛውን ማዕረግ እንደሚያገኝ ነብዩ ሰለላሁ ዐለይሂ ወሰለም ዋስትና ሰጥተውታል። በእስልምና ሃይማኖት መልካም ንግግር፣ መልካም ስነ ምግባር ምን